ይህንን የመሰለ ማስክ እንዳያመልጣችሁ። በተለይ ለአመት በዓል ሰርታችሁ ሞክሩት። ፊታችሁ እንዲትፏ ብርት እንዲያሚልላችሁ እንዲሁም ብርጭቆ ነው የሚያስመስልላችሁ እና በማንኛውም ግቢ የሚገኝ በማናችሁም በር የሚገኝ ነው እና ገበያ ራሱ ማትወጡለት ባላችሁ ነገር ግን መስራት ክሬሙን መስራት ትችላላችሁ። በተልባ መስራት ትችላላችሁ። በተለያየ ነገር ቤት ውስጥ ባላችሁ ነገር እና ሰርታችሁ ሞክሩት። የምር በጣም ተወዱታላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልኝ። ሁሌም እንደተለመደው ይሄ ቪዲዮ ከአመት በፊት የተሰሩ ናቸውና እንግዲህ አመት በዓል ሲመጣ ግን ከአመት በዓል በኋላ እንደ እግዚአብሔር ፍቃድ አሪፍ ቪዲዮዎች እንለቅላቸዋለን እና እንዲሁም ላይክ፣ ሼር፣ ኮመንት፣ ሰብስክራይብ እያደረጋችሁ ምርጥ ሀሳብ ለምትጽፉልኝ በጣም አመሰግናለሁ። ሁሌም ደግሞ ያው የምሰራቸውን ነገር የምታበረታቱኝ መልካም ሰዎች አላችሁ እና በጣም ነው ደስ የሚለኝ እግዚአብሔርን በቃ ምርጥ ኮመንት ለምትጽፉልኝ በተለይና ከዛ እዚች ጋር ወደ ግባቴ ስመጣ የሰራሁት አበባ እናንተ በአበባ እኮ ብዙ ነገር መስራት ይቻላል። አይገርምም? አበባ በማናችሁም ግቢ አይጠፋም፣ በማናችንም ግቢ። እዚች ጋር እኔ አበባ ይመጣልኝ በሳሙና የምሰራበት እቃ ከሱ ይመጣ አበባ ነበር። እንዲሁም ግን ሌላ አበባ አለኝ፣ እሱም አድርቄዋለሁኝና እሱ በሚቀጥለው ሰራላችኋለሁ። ወይም ደግሞ ቶነር ወይም ደግሞ ውሃ የአበባ ውሃ በሱ ሰራላችኋለሁ እንደ እግዚአብሔር ፍቃድ ማለት ነው እንደሚቀጥለው ከበዓል በኋላ እና ይሄ ክሬም ግን ለበዓላችሁ አያምልጣችሁ። እኔ እግዚአብሔርን ከሰራው ሳምንት ነው፣ አሁን ሳምንት ሆኖታል። ነገር ግን ምንም አልሆነም። ሽታው እንዳለ እንዴት ሽታው ራሱ እንዴት ደስ እንደሚል። ከዛ አበባው እኔ ምን አደረግኩኝ ስቶፍ ላይ ትንሽ ይኛው አሙቄው ነበር። ለምን አበባው እርጥብ ሆነብኝ። እኛ ጋር በጣም ብርድ ነው አሁንና ብርድ ስለሆነ እርጥብ ሆነ። ስለዚህ እንዲፈጭልኝ በደንብ ዱቄቱ የአበባውን ጥቅም እንዳገኝ በደንብ እንዲደቅልኝ እንደዛ ማድረግ ነበረብኝ። ከዛ ግን በፌስታል አደረግኩኝ። በእጄ ሳስበው ጊዜ የሚወስድብኛል። ከረከዴም ትንሽ ጨምሬበታለሁ። እናንተ ከረከዴ በነገራችን ላይ እዚህ ሀገር አጥቼ ነበር ታውቃላችሁ። አሁን ግን ከአበባው ስለመጣልኝ ሳሙና ከምሰራበት ስለመጣልኝ በሱ መሰረት እጠይቃለሁ ሱቅ ሲሄድና ከዛ በኋላ ከረከዴ ካላችሁ በጨመሩበት ነው። ትንሽ ጨምሬበታለሁ። ይሄ ትንሽዬ አበባ የምሪ ነው ብዙ ነው የሚያወጣላችሁ፣ በብዙ ያወጣላችኋል እና ለሳምንት ለ15 የሚሆናችሁ ክሬም ነው የምትሰሩበት በትንሽዬ አበባ በትንሽዬ እና ከዚህ የተጠቀምኩት እዚች ጋር የአበባ ውሃ ነበረኝ፣ እሱን ተጠቅሜያለሁ። እንዲሁም ደግሞ የሁል ጊዜ አማራጭ እኔ ቤቢ ኦይልን አድርጋለሁና በጣም ስለሚስማማኝ በጣም ስለተመቸኝ የእውነቴ ነው የምላችሁ የገዛሁት ሎሽን ራሱ በቃ ሳይስማማኝ ስለቀረ ለሰው ነው የሰጠሁት። በሚገርም ሁኔታ በቃ አልተስማማኝም እና ቤት ግን መሰራቸው ነገሮች እግዚአብሔር ይመስገን በደንብ ነው እየተስማሙኝ ያሉትና ከዛ በኋላ እዚች ጋር ምን አደረኩኝ? ቶነር አደረኩ፣ ቤቢ ኦይል እና እንዲሁም ደግሞ ምንድን ያደረኩት ግሊሲንን አድርጌያለሁ። ከዛ ይኸውላችሁ እዚህ ጋር እንዴት እንደሚያምር ግን ካሜራው ማለት ነው በጣም በቃ ካሜራው ፌር አይደለም። እውነት የቪዲዮ ጥራት በጣም ይቀረኛል፣ ግን ይስተካከላል። እንደ እግዚአብሔር ፍቃድ እያስተካከልኩ እመጣለሁ። ከዛ እዚህ ጋር ቢያንስ ለ30 ደቂቃ ትቼዋለሁ። እናንተ ግን ለአንድ ቀን ራሱ ብትተውት በጣም የበለጠ አሪፍ ይሆንላችኋል። በሚቀጥለው ለአንድ ቀን ተዋዋለሁ እንደ እግዚአብሔር ፍቃድና ግን እኔ ቸኩዬ ነበር የሰራሁት ታውቃላችሁ። የልጅ እናት አይደለም ባለኝ ሰዓት እና ባለኝ አጋጣሚ ነው የምሰራውና ሰርቼም ራሴን የምንከባከበው በዛውም ቪዲዮ የምሰራው ግድ ነው ማለት ነው። የልጅና ስትሆኑ ነገሮችን በአግባቡ ካልሆነ ያውነ ባገኛችሁ ሰዓት ካልሆነ በጣም ከባድ ነው ማለት ነው። እንደዚህ ሆኖልኝ ጨምቄ አውጥቼ ከዛ የተጠቀምኩት የተልባ ጄል ነው። ሁሌም ብያችኋለሁ ከዚህ በፊት ይህንን የተልባ ጄል ካላገኛችሁ እናንተ ተልባ መስራት ትችላላችሁ ቤት ውስጥ። ለበዓል ምናልባት እሰራለሁ እንደ እግዚአብሔር ፍቃድ ማለት ነው። ከዛ የተልባ ጄሉ በዚህ መልኩ አንድ ላይ ታዋህዱታላችሁ። በጣም ምርጥ በቃ በተለይ ይሄ የተልባ ጄል አግኝታችሁት ብትጠቀሙት በጣም አሪፍ ነው። ለኔ ስለጠቀመኝ በጣም ስለተጠቀምኩበት እናንተ ማግኘታችሁ ብትጠቀሙበት በጣም ደስ ይለኛል። ነገር ግን ከሌላችሁ ደግሞ የኛው ካላገኛችሁ ደግሞ ተልባ አንድ ማንኪያ ተልባ ራሱ በቂ ነው። የቀረውን ሁሉንም ጨመርኩት። እኔ እንደ ቶነር ወይም ደግሞ እንደ ቅባት አድርጌ እጠቀመዋለሁ ብዬ አስቀምጬው ነበር። ሳስበው ደግሞ ለምን ብዬ ሁሉንም አደረግኩት። እርግጥ ብቻዬን አይደለም የተጠቀምኩት፣ ለኔ ሁለት ሞልቼ ከዛ ደግሞ የምታገዘኝ ልጅ አለች ለእሷ ሰጠዋት። በቃ የምር በጣም የወደድኩት ክሬም